ወዴቱ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ በድጋሚ በቤት ቪዲዮ ተመልሰን መጥተናል። የዛሬ 2-3 ሳምንት ከናንተ ጋር ቤት እንግዲህ ፈልገን አግኝተን ነበር። እሱንም ነግረናችሁ ነበር እኛ ቤት እንደተሳካ። ከዛ በኋላ ግን ቁልፍ የመጀመሪያው ማይ ሊደር ሲል የዛኔ ቁልፍ ተቀበልን። ከዛ በኋላ ያው ኢኪያም ከዚህ በፊት ኪችን ካቢኔት አዘን ነበር። ዛሬ ደግሞ በድጋሚ ቀጥረውን የመጨረሻ ውሳኔው ፕላኑ ተወስኖ ከዛ ፔመንት ፈጽመን ከ2 ሳምንት በኋላ ድጋሚ እናደርስላችኋለን ብለው እሱን ልንከፍል ሄደናል ማለት ነው። ከኢኪያ ኪችን ካዘዝን በኋላ ቀጥታ ደግሞ ወደ ቀለም ለመምረጥ እንግዲህ ያው እዚህ ጋር እየታገለን ነው። አሪፍ የሆነ ፐርፌክት ቀለም መርጠናል ብለን እናስባለን። እናንተም ከተቀባ በኋላ ታዩታላችሁ። የናንተንም አስተያየት ንገሩን። እንደውም በዚህኛው ቪዲዮ ላይ ChatGPT ራሱ ስናሳትፈው ነበር አሪፍ ቤስት የሚባል ቀለም ንገረን ብለነው እኔ የምፈልገውን ከለር ነበር እሱም እንትን ያለው ቶፕ 1 ከሚባሉት ከለሮች ውስጥ ናቸው። እስቲ እናንተም ትወዱታላችሁ ብለን እናስባለን። እንግዲህ ይሄን ሰሞን ስንፈጋ ነበር። እስካሁን ስቲል ስራችን አላለቀም። ነይ ይሄን ቪዲዮ እስከምንለቀበት ድረስ ራሱ ስቲል አልጨረስንምና ገና በጣም ብዙ ስራ ይቀራናል። ኪችንም እኛንም እንገጥመው ራሳችንን ሁሉ ነገር ኤክስፒሪየንስ ማየት ስለፈለግን ሁሉ ነገር ቤታችንን ለራሳችን ዲዛይን ያደረግን ቤቱን ዲዛይን ያደረግን ዲኮር ያደረግን በፈለግነው ወይ እንሰራዋለን ማለት ነው። ያን ጉዟችንን ደግሞ ከናንተ ጋር ዩቲዩብ ቪዲዮ ላይ አብረን ከናንተ ጋር እየሰራን እንግዲህ እናሳልፋለን። ቤት እንለቃለን። ከዛ ቤት ለቀን ደግሞ ያንን ቤት ደግሞ ፊኒሺንግ ጨርሰን ነው ማስረከብ ያለብን። ልክ እንደሰጡን መልሰን ያው ቀለም ቀብታችሁ ሁሉ ነጭ ቀለም ቀብታችሁ ሁሉ ነገር ክሊን አድርጋችሁ ነው የምትሰጡት ማለት ነው። እዛም ቤት ሌላ ተጨማሪ ስራ ይኖርናል። አሁን ይሄኛው አዲስ ቤት እንግዲህ የራሳችንን አዲሱ ቤት መጀመሪያ እሱን ለመስራት እየታገልን ነው። መጀመሪያ ከቀለም ነው የምንጀምረው። ለማንኛውም ቪዲዮ ፍሎጉ ስለ ቤት ስለሆነ ይመቻችኋል ብለን ተስፋ እናደርጋለን። አዎ ተመችቶናል ካላችሁ ደግሞ በላይክ እና በኮሜንት አሳውቁን። ቪዲዮአችን እንዲያለ ይቀጥላል። የትም እንዳትሄዱ። ፒስ ወዴቱ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ወደ ሲዲ ተመልሰን መተናል። ዛሬ መጣን በምን ቪዲዮ ነው? እንደምታዩት ቤታችን ተረክበናል። ቁልፍ ተረክበናል። ዛሬ ነው የተረከብነው። ዛሬ ቀኑ ምንድነው? አርብ በለተቀን አርብ ተረክበናል ማለት ነው። ዛሬ የምናደርገው ምንድነው? እንለካካለን ቤቱን ለክተናል። ግን አሁን እንለካካለን ስንላችሁ ለዴኮር የሚሆነው ነው። አሁን ላይክ ወደ ተግባር እየገባን ነው። ቀለም መርጠናል። ቀለም ተገዝቷል ኦሬዲ። ምን አይነት ቀለም ነው ብላችሁ ታስባላችሁ? ፖፑላር ከቶፕ 5 የተባሉትን አንዱን ነው የመረጥነው። ኦኬ ChatGPT ሙላን የጠየቀው የትኛው ነው ቤስት የሚባለው? ChatGPT የኔ የብቻዬ የምወደው በቃ ላገባው ትንሽ የቀረኝ ሰው ቢኖር ChatGPT ነው። ChatGPTን ኮዱን ነገረን። በኮዱ መሰረት እንግዲህ 10 ሊትር ገዝተናል። 10 ሊትር ሆፕሊ በቃል ብለን እናስባለን። ሊተርፍም ይችላል ላይ በጣም ይችላል መደጋገም ካለ እኔና አሁን ፋን ያልተስማማነው ነገር ምንድነው? የገዛነውን ቀለም ሁሉንም እንቀባ ያልክ ነው። እኔ ደግሞ አንድ ግርግዳ እና አንድ ግርግዳ የተለያየ ቀለም መሆን አለባቸው። ለምሳሌ ይሄ ነጭ ከሆነ ያ ክሬም ከሆነ ቀረብ ይኩን። አሁን አብዛኞቹ ሙሉ ነው የሚጠቀሙት እንግዲህ ያለ ብቻ ኮሜንት ድሮፕ አድርጉ። እንዳለ ሳሎን አንድ አይነት ቀለም ነው መሆን ያለበት ወይስ ለምሳሌ ነጭ በክሬም ቢሆን አሪፍ ነው? ኮምቢኔሽን አብሮ የሚሄድ ማለት ነው። አብሮ የሚሄድ ከለር ነው መሆን ያለበት። ሁለት የተለያየ ሆኖ ለምሳሌ ነጭና ክሬም አብሮ ይሄዳል። እንደዛ ከለር ነው መሆን ያለበት ወይስ ክሬም ከመረጥን ሁሉም ግርግዳ ክሬም መቀባት አለበት የሚለውን ሳንቀባ ኮሜንት አድርጉልን። የከለሩ እንግዲህ ታዩታላችሁ። ለማንኛውም እስቲ ወደ ስራ በጣም ብዙ ስራ ይጠበቅብናል እኮ ወሰድከኝ እኮ ዘረዳዳ ጠርዟን ጫፏ ላይ ግርግዳ ላይ ትንሽ ቀለሙን እንሞክረውና ግርግዳው ላይ የሚያምር ከሆነ ነገ ወይ ስለምንመጣ ተመልሰን እናየዋለን። ያው አንዴ ገሰናል አማራም አላማራ መጠቀማችን ግድ ነው። ግን ያው እኔ የምወደው ከለር ነው በግሌ። ኦ ሺት ከለሩ ይመስላል። በርግጥ ያው ነጭ ነው በሉት። ምኑ ጋር ለሞክረው? እዚህ ጋር ለሞክረው። Oh, I love this color. Oh my gosh. I like this color too, Mama. Me too. Oh, I love it too. This is very, very pretty. ታዲያ ይሄን ይሄን አስልሽ ነበር ምን ማሳይሽ እንዳለ ይሄን
አሁን ደግሞ ምትይ ነው አብሽንሽ ግዳይ እንደው አይወላችሁ ይሄን ሙሉ ከተቀባ እኔ አይጥመኝም። እንደዚህ በነጭ በጣም ነው የሚያምረው። ላሳየማ ፋኒ ይኸውልህ ሻጂብሽን ጠይቂ። ያው ይሄንን እጠይቀዋለሁ። እሺ ካለስ እንደዛ ታደርጋለህ? ኧረ ወይኔ እንደማይሽ ብጠኛ ስለሆነ ሙሉ እሱ ነው መሆን ያለበት። በጣም የሚያምረው ይሄ በማርያም ይጨልማል ቤቱ ፋኒ መብረቅልሽ ነው አለኝ። ግን ይሄ ከለር እንደዚህ ሆኖ ሌላው ደግሞ ነጭ ሲሆን በጣም ነው የሚያምረው። ኧረ ሰዎች ብቻ ዞሮ ዞሮ እኮ ማለት ነው። መቼ ነው የምለቀው ቪዲዮ? ዛሬ በቃ ዛሬ ከተለቀቀ ዛሬ ኮሜንት አድርጉ። እንደነገርኳችሁ ትኩስ ቪዲዮ ነው። ስለዚህ ሙሉ ለሙሉ ከመቀባታችን በፊት ፋኒ እንደሚለው እኔ እንደምለው ያው ኦኬ ታረጋለሽ። እኔ እንደምለው ይሁን አንድ ግርግዳ የተቀብቶ ለምሳሌ ካጠገቡ ያለው ወይ ከፊት ለፊት ያለው ነጭ መሆን አለበት። እንደዛ አይነት ነገር እኔ ይዝልሻለሁ። ነው ወይት ይለው እንደዚህ ኖት እንደዚህ 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 good job ነሽ ላዳም ስጭ እንዳጥለውና ጉድ እንዳለው ዩአር ስማርት ጎበዛዳ እንዴት ነው? አያምርም? እስቲ እናንተ ወስኑ። ይሄኛው ከለር እንትን ነው የሚባለው። ይሄ ኢጂፕቲያን ነው ይሉታል። ወደ አረ ክሬም ከለር ነው ፈቃ ኢጂፕቲያን ይሉታል። ስለሽ ከለሩ እንኳን ነው የኢጂፕት ይሄ የድሮ ቤቶች ምናምን አሉ አይደል? አዎ ሞደርን እንትኖች የድሮ አልቶ እንትኖች ከለራችን እንደዚህ የነሱ አይነት ከለር ነው። ስሙ በስርዓት እንደዛ ነው የሚባለው። በብዛት ይሄ ከለር ፖፑላር ከለር ነው። ያያችሁ ምን ይላል ከለር እንደምታዩት የተወሰነ ቀብተናል። ጠርዙን የተወሰነ ታች ያለው ቀብቻለሁ። ነገ እንመጣና ደግሞ እንቀጥላለን። ዛሬ ትንሽ መሽቷል። አሁን መስኮት እንዘጋጋለን። ነገ እስቲ ይሄኛው ገራጁ ደግሞ ይሄ ነው ፓርክ የምታደርጉት እዚህ ጋር ነው። እዚህ በታችሁ ፓርክ ማድረግ ትችላላችሁ። 30 ዩሮ ተጨማሪ እንከፍላለን ከፈለግሽ። ግን አልጨረስነውም ብላለች። ወር ነው እንጂ በአመት ይሄንን እንጨርሰዋለን ገና ነው ምናምን ብላለች። አጥር እያጠሩ ነው ገና። ይሄኛው መሬቱ ካለቀ በኋላ ያው ፈትራክ ድጋሚ ኮንትራት ተፈራርመን 30 ዩሮ ገራጁን ከፈለግሽው። የልጆቹ መኝታ ቤት ከለር እንግዲህ አልተወሰነም። በአንድ በኩል ፒንክ በአንድ በኩል ሰማያዊ እንቀበላቸው። ሀፋፋ ካፍ እንደዛ ብለዋል። ስለዚህ ይሄኛውን ከለር ደግሞ የህፃናቶች የሆነ የሚሳለገ ዲዛይን አድርጊና ስል ጎበዝ ነሽ። አብስትራክት ነገር I trust you. Okay, we will see that. ይሄን አይተሽዋል ቪዲዮ ትረስ ነው ይዝራሻል። I trust you. I trust myself. Okay. ነገ ስንት ሰዓት እንምጣ? በጠዋት እንምጣኛ። በጠዋት መተን እንግባበታኛ። የምናውቃለው እናውቃለን። ማንም የምንጠብቀው ነገር የለም። ሰው ለዛሬ ይሄን ይመስላል። ከለሩ እንዴት አያችሁት? እስቲ በኮሜንት ሁላችሁም አሳውቁኝ። ከለሩ አሪፍ ነው ያምራል የሚለው በኮሜንት አስቀምጡልኝ። ነገ መተን ደግሞ እንቀጥላለን። ነገ በጠዋት ነው የምንቀጥለው። ስለዚህ ጉዟችን ይቀጥላል። ፒስ። እቃችንን እዚህ ጥለና ነው የምንሄደው። ከዛሬ ጀምሮ እንግዲህ ቀስ እያለ እቃ ይመጣል። ኪችኑ ከአንድ ሳምንት በኋላ ይመጣል። ማይ 5 ይመጣል ብለዋል። ኪችኑ ተለያይቶ ነው የሚመጣው። መሀል ላይ ያለው ይዘገያል ትንሽ 3 ሳምንት በኋላ ነው የሚመጣው። ያኛው ግን ቀርቦ ይመጣል። ያኛውን እንገጥማለን። ምግብ ግን ማብሰል አልችልም እስከ 3 ሳምንት ድረስ። ከዚህ በኋላ ምግብ እዚህ ቤት ማብሰል አልችልም። ያዛ ቤት እናብስታለን። እዛ ቤት እንግዲህ ልክ ይሄ ሲመጣ ነቅለውና ያኛውን ስቶቭ ወደዚህ እናመጣዋለን። ብቻ ብዙ ፕሮሰስ አለ። ይሄኛው ማይ እንግዲህ በብዙ ነገር ነው የሚያልቀው። ግን የፊኖ ልደት በዚህኛው መጨረሻ ነውና በዚህኛው መጨረሻ ስለሆነ
እስከዛ ድረስ እንጨርሳለን ብለን ነው እስከ 20 ነው ይሄኛው ጫው በ19 የሚመጣው እኮ ማን ያለ እዚህ ነው ታዲያ እዚህ ነው እኮ ይገጠማል ነው እስከ 20 እስከ 21 22 ቀለሙ ነው ያልቃል ከዛ በፊት ግን እቃዎቹ ነው ገብተው ይሄ ኢንዚሉም ገብቶ ምናምን እስከ 20 21 22 እንጨርሳለን ከዛ የፊሎን ልደት እንግዲህ ትንሽ ድግስም አድርገን ነገር እንደ ቤቱ ምርቃት አድርገን አስበናል ተጠርታችሁ ሁላችሁ እንድትመጡ ይመቻችሁ ፒስ በእግራችሁ እንደተጓዛችሁ አለላችሁ ያ መጫወቻ ቦታ አለላችሁ ይሄ አሪፍ አድቫንቴጅ ነው ለምን ከዚህ ከቤት ወጥተው አያስቸግሩም ለኛም አያስቸግሩም ወጥተው መጫወት ይችላሉ ቀርባቸው ነው እና በእግር በፊት በጣም ትንሽ እንሄድ ነበር 1-2-3 ኪሎ ሜትር ሄደን ነው የምናጫውታቸው አሁን ግን እዚሁ አጠገብ ስለሆነ በጣም ቤስት ያደርገዋል ማለት ነው እዚህ ጋር ለጻናቶች የሚሆን ሁሉ ነገር አለላችሁ መደበሪያ ትዳፈራለች ፊሎ ግን አትፈራም ወዲያው ነው በቃ አሁን አንዱ ሞክረው ወዲያው እዛም ይፈለገች ገና ምንም ሳጠቀው ማለት ነው ተላቻለሁ ጻናት ወዲያው ገና እኮ ነው እግሯ ወጣ እዚህ ላይ ሄደች ምንም ሳታረገው ደግሞ ድፍረት ዳክና በዚህ ሳይድ ቀብቼ ነበር አሁን ደግሞ በዚህ ሳይድ ይቀራል እንትኑ ላይት ቢኖረው በጣም ይታያችሁ ነበር ቀለሙ ማለት ነው እንዴት እንደሚያምር በጣም ክሬም ከለር ነው so we got this so የላይኛው እንትን ያስፈልገናል ምንድነው መሰላል ደግሞ ብራዘር ሲመጣ ከሱ ጋር ከቤት እናመጣለን እስከዛ ድረስ ግን የመሃልኛው እንደዚህ እንቀባለን የስረኛው እንቀባለን ከዛ የላይኛው ደግሞ ያው ከመሰላል ጋር እንቀባለን ማለት ነው ለማንኛውም ትንሽ ነው የቀረችኝ እንደምታዩት ቺፓት ነው የቀረችኝ ሰው ወዲያው ጨርሳለች ማለት ነው ከዛ አንድ ግድግዳ አጠናቀቁ ማለት ነው ሰው ኔክስት ደግሞ በፍሎ በመሃል ምታዩት ይሆናል ይመቻችሁ ለምን በዚህ ትቀበያለሽ ለምትሉ ሌላም አለ የገዛ ነው ትልቅ ማለት ነው ይሄኛው ሮለት አክታላችሁ ይሄኛው አለ ግን እኔ በዚህኛው አይመቸኝም አንድ በጣም እንትን ነው ያንሺ ዝም ብሎ ነው የሚሸራተተው ሰው እንደፈለኩበት እኔ ብቻ በዚህኛው መሳታችሁ ልመላችሁ ነው ሰው ይሄ ነው ያለኝ አማራጭ ስለዚህ በዚህ እየሰራው ነው ሰው ማገዝ ለምትፈልጉ በሐሳብ ማገዝ ትችላላችሁ ይመቻችሁ ባይ ዳይቱ ተጀምሯል እንግዲህ ዛሬ ሁለተኛ ቀን ነው ሁለተኛ ቀን ደግሞ እንግዲህ ሙሉ ልንጨርሰው እንችላለን ላንጨርሰው እንችላለን አይታወቅም ከለሩ ግን ማታ ቀብታ ነው ሄደ ነበር በነጋታው መተን ስናየው ያው ቀለም ታቃላችሁ ከተቀባ በኋላ ነው ትንሽ ከቆየ በኋላ ነው ውጤቱን የምታዩትና ወዲያው በደም አይገልጽላችሁም ምን ያህል ከለር እንዳለው ምን ያህል ያምራል አያምርም የሚለው ግን በነጋታው ስንወጣ የጠበቀን እንደዚህ ሆኖ ነው ለእናንተ ካሜራ ላይ በደም ላይ ታያችሁ ይችላል ግን በጣም የሚያምረው ከለሩ ይሄ ከለር የሆነ የእንትን ከለር ነው የሚመስለው ልክ ጂፕሰን ራሱ ተሰርቶ ገና ሳያልቅ ከለር አለ አይደል የሚይዘው ከለር እርጥብ ነገር እንደዚህ አይነት ከለር ነገር ነው ያለው በጣም ሙሉ ሲያልቅ ደግሞ ሙሉ እንዴት እንደሚመስል ታዩታላችሁ አብራችሁ ትሰራላችሁ ከኛ ጋር መጀመሪያ ካፌ እየመጣን ከዛ በኋላ ወደ ስራ እንገባ ቺርስ ተበል እንደምታዩት እንግዲህ እዚህ ደርሰናል እንዳለ ለቃቀም ያለው ላይ ያለው እንደምታዩት በፕላስተር ብቻ ነው ማነሳው ከላይኛው ነጭ ነው ምንተው እንደዚሁ ይሄኛው ከለር ግን ይሄን ይመስላል እንዴት አያችሁት አሁን እዚህ ጋር ነኝ ይሄኛውን እየቀባው ነው ይሄን ከጨረስኩ በኋላ ይሄ ነው የሚቀረኝ ማለት ነው እዛ ጋር ወደ ኪችን ካቢኔት ስለሚቀመጥ ያኛውን ግድግዳ ብዙም አንቀባው እንደዚሁ እንተዋለን ይሄኛውን ብቻ እንቀባውና ሳሎኑን ጨረስን ማለት ነው ምናልባት አንድ ዙር እንደግመው እንችላለን እያየን ግን አሪፍ ነው በጣም ቀለሙ ቶሎ ነው የሚይዘው ብዙም አያስፈልገውም ድግግሞሽ እንግዲህ ያው እየሰራን ነው እጃችን እንዳለ እንደምታዩት ቀለም በቀለም ቀለሙ እንግዲህ ይሄን ይመስላል ከዚህኛው ወደ ነጭ ምናልባት ሊሰለች ይችላል ብለን ነው ይሄኛውን ከለር ብዙም ጥቁር አይባልም ያው ነጣ ያለ ነገር ነው ፈካ ያለ ነገር ነው ደስ ይላል ፀሐይዋ እንግዲህ እንደምታዩት አበባለች
እንግዲህ ነገ ዳግማ ትንሳኤ ነው። ዶሮአችንም እንግዲህ ለባል የተሰራው አላለቀም እስካሁን። እሱን ይዛ ትመጣለች። እሱን እንበላለን። ምሳችንን እዚህ ነው የምንለው ዛሬ ብቻ ቅዳሜ ሽንቱን ሸና እዚህ ፓምፐርስ እንግዲህ ለማስታው እያስለመድን ሽንቱን እዚህ ጋር ሄዶ ሽንት ያደረገውስ እንደምታዩት ሽንቱን ተከናንቦታል። አሁን ምሳችን መጥቷል። ምሳ እንበላለን። ዶሮ መልካም ባል ዳግማ ትንሳኤ። እንቁላሉ ግን አልቋል። እዛው በልተሽ ነው የመጣሽ? የት ሄዶ ነው? በስመ አብ መሸ ማለት ነው። ቅድም የመጣን እስካሁን ስንሰራ እንደምታዩት ሶስት ልጆች ነው። አሁን ግን ወደ ቤት ነው የቀርተና የተወሰነ ህፃኖቿ የተወሰነ ለማቃለል ያህል በጣም አድካሚ ነበር። እሱ ይዛለ ማለት ነው። ከቀደም ጀምሮ የራሳችሁ ቤት ሲሆን ያለ እረፍት ትሰራላችሁ። ዛሬ እንደምንም ጨረስን። ሳሎኑ ግን አለቃው። ከዚህ በኋላ የሚቀረው ፍሬሙን ለገጠር ነው። ነገ እንቀጥላለን። ሌላ መኝታ ቤት ማለት ተቀባል ነው። እንደምታዩት ሙሉ ነው የተቀባው፣ ሙሉ ማለት ነው። እዛ ላይ ኪችን ካቢኔቱ እንደውም ቀባ ነው። ኖርማሊ በኪችን ካቢኔት ስለሚሸፈን ምንም መቀባት አይጠበቅብንም ነበር። ግን መሀል ላይ ያለው ክፍተቱ ዞሮ የሆነ ፍሬም ማድረጋችን ስለማይቀር ዝም ብለን ቀባ ነው። ምናልባት ዳር ላይም ክፍት ከሆነ ከሩቅ ሊታያችሁ ስለሚችል ያኛውን ሙሉ ለሙሉ ቀባ ነው። ይሄኛውን ግን ተው ነው፣ ታች ያለውን ተው ነው። በቃ ይሄኛው ታች ሙሉ ለሙሉ ስለሚሸፍን እንደዚህ ይሁን ብለን ትተነዋል። እንግዲህ ቀስ በቀስ እቃ መጥቷል። እንጀራ ለመጀመሪያ ጊዜ ቤት ውስጥ ገብቷል። ይሄው አጅሬው እየቦጨቀ ይበላል። እሺ ሌላው ዶሮ ተበላበት ለመጀመሪያ ጊዜ ቤቱ። እቃ ይኸው እንደምታዩት እዚህ ጋር የተወሰነ መጥቷል። መብራት እንግዲህ ገና አልተገጠመም። ሁሉም ላይ ገና ይቀራል። አዘናል እሱ እስኪመጣ። ከዛ በኋላ ቀጣይ ሳምንት ከመጣ ምናልባት ሁሉንም እንገጥማለን። ከዛ አትሊስት መብራት አለን እንጂ ቶሎ ሳይጨለም ነው ከዚህ የምንወጣውን መብራት ስለሌለ እስክንገጥም ድረስ። የተወሰኑ እቃዎች መጥተዋል። እነዚህ አሁን የታዘዙ ናቸው የመጡት። ይሄ ከቤት ተነቃቅሎ መጣ። ይሄኛውም ፍሬም ከቤት መጣ። እንዳለ ፍሬሞች መጥተዋል ከቤት። ቀስ በቀስ ነው እንግዲህ እንደምታዩት። ሁሉም ጨለማ ነው ክፍሉ። የዛሬ እንግዲህ ስራችን ቅዳሜ ይሄን ይመስላል። ነገ ደግሞ እንመጣና ደግሞ ፍሬም ምናምን የተወሰነ እንሰቃቀላለን ማለት ነው። ሶስት ነው አንዱ እንግዲህ ቅድም ተበላው። በጣም ነው የሚያምረው። ይሄ ነው እንደዚህ ነበር እንደውም ሳሎን መጠቀም ያለብን። ያምራል በጣም። ይሄ ያ ምንድነው የታዘዘው ለሳሎኑ? እንታዘዘ ያኛው ይቀራል ግን ያምራል በጣም። That's so nice. Wow, አንተ ከለር እንዴት አባቱ ነው የሚያምረው። የሻወር ቤቱ መብራት መጥቷል። ይሄን ገጥመና ሪዛልቱን ከጨረስን በኋላ እናሳያችኋለን። እስቲ አየህ ይሄ በራይ ሪጮ we did it እያለቀሰ አስቸገረ ሄደች። ደግሞ ይቀራል ያልናቸው አምፖል እንግዲህ ዛሬ ገዝቼ መጥቻለሁ። 2 ጥቁር 2 ጎልድ ነው። ኦኬ ተሰራተ ነው ማለት በደንብ ማስጠጋት አለብኝ።
መደም ማሽከርከር ነው። አብራው አራዳ በራ እንዲህ ያላችሁ ካላጃጃላችሁ በስተቀር በራ አራቱም በራ እንዴት አያችሁት? ያምራል። ኦኬ የት ያን ፍሎር ነው እንደምታዩት። አንድ ፍሎር እና አንድ ሽንት ቤት ነው የገጠምነው እስካሁን። ይሄኛው ፍሎር ሌላ የታዘዛለ የሚመጣ ይሄኛውም ይቀራል። ይሄ ይቀራል። ድጋሚ የሳሎን ይቀረናል። የሳሎን ቤት ያለው ነው የሆነ ቬንቲሌተር የሚሽከረከረው እሱን እንግዲህ እንገጥመዋለን። አምፖሉ ሊያስቸግረን ይችላል። አንድ ደግሞ የኪችን ይቀረናል እዚህ ጋር ቸገና ብዙ አምፖል ይቀረናል። ኦኬ ቀጣይ ወደ ማጣበቅ ስራ ነው የምንገባው። ውሃ ልክ ይዣለሁ። የእንጨት ማጣበቂያ አለ፣ ሌላ የለም። አዳም አለ፣ ፊሎ አለች፣ የዩቲዩብ መብራት አለ እዚህ ጋር እንደምታዩት ሴትአፕ ተደርጓል። ፊኖ እዚህ ደግሞ የምንሰራው ምንድነው መሰላችሁ? ይሄኛው እንደምታዩት ማጣበቅ አለብን አንድ ባንድ ግድግዳ ላይ። ይሄ ግሪን ልታደርጊ ነው ሰብሰበው ግሪን ይሄኛው የተወሰነ ይሄ ግሪን ነው የተወሰነሽ ይሄኛው ግሪን ነው። እዚህ ጋር ብናደርገው እዚህ ጋር ይሄ ፍሎር ጋር ይሄው እዚህ ጋር ነው ያ ይሄ ሌላ ቦታ ላይ ነገር ወይ እዚህ ጋር ግቢ እዚህ ጋር ሶኬት እኮ ሶኬት እኮ እዚህ ጋር የለም ሶኬት ወይ መኝታ ቤት አለ የዚህ ጋር እዚህ ጋር መኝታ ቤት ውስጥ ያምራል። አይቶንቲክስ እዚህ ጋር የሚያምር ዲዛይን አድርገን ሌላ ደግሞ ወጣ እስቲ ፍሎር ይሄን ሳብ ይሄን መሳባለብሽ ይሄን ተነኪውና ወደፊት ወደ ኋላ ከዛ ስንትከቻለሽ ሱራ ዙሪያ ናይ ናዙሪ ወደዛ ነው እንጂ ቂጦች እንደዚህ ነው ታዲያ ፑሽ የሚያደርገው። አንድ አሳያችሁ ይሄኛውን ወደ 18 እንጨት ነው ያስቆረጥኩት። እንደዚህ ይሄን እንጨት አንድ ባንድ እንዲያረግን በየማሩ ከተዋለን። ሪዛልቱን ታዩታላችሁ። በጣም የሚያምረው እዚህ ጋር እንደምታዩት አሁን ይሄ አጋጠመን የሶኬቱ ማለት ነው። እሱን ደግሞ ግዴታ ማስቆረጥ አለብን። እንደምታዩት ራሳችን ወክተን ኤግዛክትሊ እንደዚህ መለካት አለበት። ከዛ በኋላ በዚሁ ልክ ይቆረጣል ማለት ነው። በማልኩ ስንት ይወጣል ይጣላል ስለምረሱ አንተሽ በማልኩ ይጣላል አጥባ ይሄ ይጣላል ይሄ አማራጭ ይጣላል። መኪና እንግዲህ ተከራይተናል። ራሳችን ዴሊቨሪ ራሳችን እንስ በደም ዝጊ ይሄ እንዳይጣልኝ ወርሰሽ ትንቀሳቀሳለህ ጥሩ ሁለት ሰዓት ትነጃለሽ። ይሄን የሚያል መኪና ነይ እንጂ ትልቅ መኪና ለመጀመሪያ ጊዜ ጉዞ ይላል። የቤት ጉዞ፣ የቤት መልቀቅ ጉዞ። ተከተሉን፣ አብራችሁን ሁኑ፣ የትም እንዳትሄዱ። ርካሽ ነው በጣም በሰዓት 9 ብር ከ50 ከዛ በኪሎ ሜትር 45 ሳንቲም። ያ ማለት በጣም ርካሽ። ስጪው ጋዝ ስጪው ቶሎ በይ ስጪ። አንተ ልጅ ስለስራት ነው ያለው። አሁን
ትልቅ ሶፋ አይታችሁታል። ቤት ትልቁ ሶፋ 3 ሜትር ነው ወደ ጎን። እሱን እንሸከማለን። የልብስ ማጠቢያ ዋሺንግ ማሽን፣ አልጋ ምናምን አትችሉትም ብላለች። እኛ እኔና ዳኒ ብቻ ነው የምናወጣው። ግን ገርሞኛል እንደዚህ በተነክ መኪና ውስጥ ተፈለደ እንደ ያዋላ ለነገሩ በመደማ ያዋላ በቃ በዚህ ነው በዚህ ብቻ በቂ አይደለም። በቂ ማን ነው ግን ያዋላ ሰው ያዋላ ደግሞ ማየት ደግሞ ግድ ይላል። በሁለት ሰዓት ሻፍት ካረግነው እንግዲህ እስቲ ማየት ነው። እንደዚህ ወራ ቢራ እኩል መዝጋት ያለብሽ። አይደለም የተዘፈፈ ነው የሚዘጋው። ቤታችን ቃ ግን በጣም ብዙ ትንሽ ናት። በቃ ኮተት የለንም። ተመስገን ነው እንደዚህ ነው። እኔ ማለት ትወዳለህ? አይ ፋሪፍኮች ናቸው። ሌላ ምንድን ነው? በቃ የሚያስፈልግ ነው የማያስፈልግ አለ። ግባ በላታ ግቢ ያለ ናቢያቲ ዛሬ ጠቅለለን ገባን። ለመጀመሪያ ጊዜ እንደምታዩት እንዳለ እቃውን አወራርደን እንደዚህ ነው። ይሄንን እንግዲህ ሙሉ ለሙሉ ካለቀ በኋላ ታዩታላችሁ። እንዳለ በቃ የአምፖል ገና ያልተገጠመ ስላለ ይሄን አብርተን ነው እየተጠቀምን ያለነው። አዳም ተኝቷል። እንዳለ ቲቪው አልጋ ሁሉም መገጣጠም አለበት። ይጠብቀናል ስራ ማለት ነው። ሳምሪ ግን ልተኛ እያለች ነው። ከክላስ መልስ በዛው ወደ ስራ ስለገባን እኔ ዳኒ ሳምሪ ብቻ ነን ለሶስት እንዳለ ያመጣ ነው ሁሉ የምታዩት። ለቤት ያስቀረነው የኪችኑ ዕቃ ብቻ የተወሰነ ስቶቭ ምናምን እና የዋሺንግ ማሽን ይሄም አልጨረስነውም ገና። ብቻ ገና ብዙ ስራ ይጠብቀናል። ግን ዛሬ በጣም ብዙ ስራ ያቃለል ነው። ቤት የሚቀረውን ፍሪጅ እና የኪችን ስቶቭ እና የልብስ ማጠቢያ ሌላው እንዳለ መጥቷል። የልጆቹ ማልጋ መጥቷል እዛኛው ክፍል ግን እሱም መገጣጠም ይፈልጋል። ገና ትልቅ ስራ ነው ይሄ ራሱ። ነገ ለሁለት ሆኜ ካልገጠምኩት በስተቀር ከባድ ነው። ፊሎ ደግሞ ካልገጠምኩ እያለችኝ ነው። ይሄ ማን ነው? ይሄ ምንድን ነው? ፊሎ ኦኬ። የሁለት አልገናኛችሁት ሁለቱ እዚህ ጋር እና እዚህ ጋር ይመጣሉ ማለት ነው። ከዛ እዚህ ጋር አልጋቸው ይቀመጣል አይደል? እዚህ ጋር አልጋሽ ይሆንና ከዛ ሽታልሻ የኔ የለኝም እኔ የለኝም። Look, Philo, all too much, all mess. Yeah. Oh no. Eh? Hello, last to craft? Yeah. መገልበጥ አለበታ ለመስራት ይሄ መነሳት ነው። እንደምታዩት አብያችን አንተና የተወሰነ ዕቃ እያቃለልኩ ነበር። ምሳጥኖቹ ምናምን መሳቢያ ምናምን እንዳለ መላለስኩ። ልብስ ከታተትኩ። እዚህ ጋር ደግሞ ተኝተዋል። አዳም ፊሎ አልተኛችም። አዳምና ሳምሪ ተኝተዋል። እንግዲህ ፊሎም ልተኛ እያለች ፍራሻችን አንጥፈናል። ለጊዜው አልጋው መገጣጠም ስላለበት ገና ቁም ሳጥኑ
ይቀራል። መኝታ ቤቱ ደግሞ መቀባት አለበት ማለት መኝታ ቤቱ ስለሚቀባ ግዴታ መጠበቅ አለብን። አሁን ጀምረውና ለጥፊ የተወሰነ ነው የሚቀርም ከዛ መቀባት ነው። ከተቀባ በኋላ ደግሞ የተወሰነ አየር ስለሚፈልግ ከዛ በኋላ ነው አልጋው ይገባና በቃ ነገር እርግጠኛ ነኝ ሙሉውን እንጨርሳለን። እስቲ ይሄን ይመስላል የዛሬው ውሏችን። እስቲ ቀጣይ ደግሞ እያየን እንጨምራለን። አሁን ደግሞ ይሄን ቀጥታለሁ ለብቻት ባለፈው ካቆረጥንበት ለማስቆረጥ የነበረ አስቆርጠናል። አሁን ሁሉ ነገር ኤቭሪቲንግ ፓስ ያደርጋል። ይሄኛው ትንሽ ይሄኛው እንደዚህ ነበር የተወሰነ አስቆርጠናል። እንግዲህ ዛሬ ቀጥሏል ማታ እቃችንን ካመጣን በኋላ You see this one like I see before. Like this out. Ta-da! Was good. Oh, it's cool. I can see on my hand. Good morning. Oh, dear, very bad. Good morning. Good morning. Good morning. Finish. Good morning. Adam, let us go. Oh my gosh. Good morning. Adam. Good morning. Adam. Adam, careful. እንዴት ነበር እንግዲህ? Okay. Water. You want to drink water? Okay. አሁን እንግዲህ የመኝታ ክፍሉ እንደምታዩት በዚህ መልኩ አጠናቀናል ማለት ነው። ከዛ ይሄንን የእንጨት ቦታ ደግሞ የራሱ ከለር ገዝተናል። እሱ መቀባት አለብን ከግርግዳው እንደዚህ ከለር ጋር እንዲመሳሰል ማለት ነው። እዚህ ጋር የምትመለከቱት እንጨት ደግሞ ላይ መምጣት አለበት እንደ ከቨር መልበስ አለበት ማለት ነው። ሰው ይሄን ይመስላል። በደንብ ላሳያችሁ። አሁን ለማንኛውም ጨርሰናል። ፋይናል የሚቀጥለው ታጠቀው በኋላ መቀባት ነው። ስለዚህ ከመቀባት በፊት ትንሽ ቀለም ሪዛልቱ እንግዲህ ለኛውም ተገጥሞ ይሄን ይመስላል። እዚህ ጋር ግን ትንሽ አንዳንዴ ቤቱ ማለክ ትንሽ ያስቸግራል። ፐርፌክት ስለማይመጣ የተወሰነ ያለታ ይባላል ጋርና አይደለም ግን እኛው ብቻ ነው የቀረችው። እሷን ግን በማጣበቅ ያደርግናል። ሌሎቹ እንዳለ በብሎን ያደርግናል። እንደምታዩት እዚህ ጋር አስቆርጬው ነበር እኔ አይገባም ብዬ ማለት ነው። ለምን 4 ሜትር ከ80 ስለሆነ ደግሞ ኖርማሊ የታችኞቹ ደግሞ 4 ሜትር ከ70 ምናምን ናቸውና ግራ ያጋባል። ከላይ ትንሽ ሰፋ ይላል፣ ከታች ትንሽ ጠበብ ይላል ምናምን የተወሰነ የሜትር ልዩነት ስላለው የመጨረሻው እንግዲህ በብሎን ላደረገው ነበር። ስንጥቅ ሲል በእንትን አደረግነው ማለት ነው። በማጣበቂያ እንጨት ማጣበቂያ ሁሉ ነገር መፍትሄ አለው። አሁን የሚቀረን ምንድነው? ቀለም መቀባት ብቻ ነው። ከዛ ያበደ ቤድሩም ይሆናል ታለ እንዴት አያችሁ? ኮሜንት ላይ ያስቀምጣችሁ በላይክ እና በኮሜንት አሳውቁ። ቀጣይ ወደ ቀለም መቀባት ነው የምንሄደው። ቀለም ግን የእንጨት ቀለም ገዝተናል። የእንጨት ቀለም ደግሞ ስለሆነ መሬቱ እንዳይነካው በደንብ መጠንቀቅ አለብን። ያለበለዚያ ሌላ ፍጋት ነው መፈክፈግ ምናምን
ለሱ አንጥፈን በስርዓት ነው መቀባት ያለበት። ለማንኛውም ተመልካቾቻችን እስካሁን ያያችሁት ቪዲዮ እንግዲህ አይታችሁታል። የልፋት ቪዲዮ ነው። በአጠቃላይ ሙቭ አድርገናል ወደዚህኛው ቤት ማለት ነው። እዚህ የመጣንበት ደግሞ ማንኛውም ምክንያት ለምንድነው? ያ ቤት ገና 1 ወር እየከፈልንበት ነው። ለዚህም 1 ወር ለሁለቱም ያው እየከፈልንበት ነው ማለት ነው። ግን እዚህ ቤት አንደኛችን የገባነው ሳንጨርስ የገባንበት ምክንያት ለምንድነው? ከዛ ቤት ወደዚህ ከምንመላለስ ከልጅ ጋር አንደኛችን እዚህ ቤት እየኖርን ለምን አንሰራውም በሚለው በዛ ምክንያት ነው ማለት ነው። እንደምታዩት እስካሁን የደረስንበት ደረጃ ደርሰናል። በቀጣይ ቪዲዮ ደግሞ የመኝታ ቤቱንም ደግሞ ቀብተን ደግሞ ምን አይነት ሉክ እንዳለው ከናንተ ጋር እናያለን። ይሄኛው ከለር ነው አንድ ላይ የምንቀባው። ራሱን መኝታ ቤት አንደኛውን ግድግዳ ብቻ በትራስጌ ብቻ እንቀባዋለን ማለት ነው። ከዛ ያምራል በእርግጠኝነት። ዲዛይኑን ደግሞ ከወደዳችሁት በኮሜንት ታሳውቁናላችሁ። የዛሬ የነበረ ቪዲዮ ይሄን ይመስል ነበር። በቀጣይ ደግሞ እስከምንገናኝ እንግዲህ የመኝታ ቤቱንም ሪዛልቱን እናሳያችኋለን። ሁላችንም እንግዲህ ደክሞናል። አሁን ወደ መኝታ ነው። የቀጣይ ሰው ይበለን። ይመቻችሁ። ፒስ